ዛሬ ግን ሳይንስ ስለማይቀበለው በብዙ ዓለም ውስጥ ግን ስለሚነገረው ጉዳይ ነው የምናነሳው። ዩኤፍኦ ስንል ላይ ነው አይደል የምንፈልገው። በዚህ ውስጥ ያሉት ግን ከመሬት በታች ነው የሚያነሷቸው። ሮማውያን ደግሞ ፑሉቶ ይሉት ነበር ከምድር በታች ያለውን ዓለም እና በሙታን አምላክ የሚገዛ ነው የሚሉት የታችኛው ዓለም እና ሰፊ የከርሰ ምድር ግዛት ሲሆን ክፉዎች የሚቀጡበት ጥልቅ ገደል አለ፣ ያውም ከምድር በታች ነው የሚል እምነት አላቸው። አሁን ሳይንሱ ሲኦል ብትለው አይገባውም። መሬትን ክረስት፣ ማንትል፣ ኮር ብሎ ነው የከፈለው። እነሱ ግን መትሕተ ምድር ከምድር በታች ሌላ ዓለም አለ፣ እሱም ሲኦል ነው የሚል ሀሳብ ነበራቸውና በሃይማኖት መጻሕፍት ላይ በስፋት ተነስተዋል። እሱንም እናነሳቸዋለን። በአፈ ታሪክ በተለያዩ ሀገራት አፈ ታሪኮች ውስጥ ስለ መሬት ውስጥ ስላሉ ፍጡራን ተጠቅሷል። አሁን እየሰማን ያለነው ነገር በጣም ትንሽ ከበድ ያለና ከፍ ያለ በመሆኑ መጽሐፍ ቅዱስ ስለዚህ ምን ይላል የሚለውን ነገር በተወሰነ መልኩ መዳሰስ ግድ ነው ብዬ አስባለሁ። በዚህ ላይ እንደ ቅዱሱ መጽሐፍ ሲኦል የሚባለው ዓለም ከምድር በታች እንዳለ ያስረዳል ማለት ነው። መሬት ባዶ ናት የሚለው ጽንሰ ሐሳብ መሬት ውስጥ የማይታወቁ ስልጣኔዎች አሉ ነው። ለምሳሌ አብዛኞቻችን ዩኤፍኦ ስንል ላይ ነው አይደል የምንፈልገው። በዚህ ውስጥ ያሉት ግን ከመሬት በታች ነው የሚያነሷቸው። ውቅያኖሱ ውስጥ ከመሬት በታች በጣም ደግሞ ምጡቅ የሆኑ ፍጡራን ያሉበትም አድርገው ይመለከታሉ። ይሄ እንግዲህ የውስጥ የሆኑ ቦታዎች አሉ ነው ከመሬት በታች እንጂ ሳይንሱ እንደሚያስቀምጠው ማንትልና ኮር ብሎ የሚያበቃ ሳይሆን በጣም ብዙ ምስጢራዊ ነገሮች ከመሬት በታች አሉ የሚል ነው። በሃይማኖት መጻሕፍት ላይ በስፋት ተነስተዋል። እሱንም እናነሳቸዋለን። በአፈ ታሪክ በተለያዩ ሀገራት አፈ ታሪኮች ውስጥ ስለ መሬት ውስጥ ስላሉ ፍጡራን ተጠቅሷል። እሱንም እናነሳለን። ይሄ ጉዳይ በጥንታውያን ሕዝቦች ዘንድ በስፋት የሚነሳ ነው እንጂ አዲስ ሀሳብ አይደለም። በተለይ የሜሶፖታሚያ ወይም እኛ መስጴጦሚያ የምንላቸው ባህሎች ውስጥ በእነሱ ትውፊት ከመሬት በታች ሌላ ዓለም አለ የሚል ሀሳብ ነበራቸው። ለምሳሌ መትሕተ ምድር ወይም ሲኦል። አሁን ሳይንሱ ሲኦል ብትለው አይገባውም። መሬትን ክረስት፣ ማንትል፣ ኮር ብሎ ነው የከፈለው። እነሱ ግን መትሕተ ምድር ከምድር በታች ሌላ ዓለም አለ፣ እሱም ሲኦል ነው የሚል ሀሳብ ነበራቸው እና በተለይ ሱሜራውያን፣ ባቢሎናውያን በዚህ ይታወቃሉ። በሱመርኛ ኩር ይሉት ነበር ያንን ዓለም። አካዳውያን ደግሞ አርካላ ይሉት ነበረ። ስለዚህ ኩርና አርካላ የሚባል የተለየ ዓለም ከመሬት በታች ነበረ ብለው ከብዙ ሺህ ዘመን በፊት የነበሩት ባቢሎናውያንና የሱሜር ሕዝቦች አካድን ጨምሮ ይሄን ነገር ይደግፉት እንደነበረ ያስታውቃል። ሌላው ግሪኮች ናቸው። ጥንታውያን ግሪኮች፣ ሮማውያን፣ ያው የግሪክ ስልጣኔ ይታወቃል፣ የሮማ ስልጣኔ ይታወቃል። እንደሚታወቀው ግሪኮች ሄደስ ይሉት ነበረ፣ ሮማውያን ደግሞ ፑሉቶ ይሉት ነበረ ከምድር በታች ያለውን ዓለም እና በሙታን አምላክ የሚገዛ ነው የሚሉት የታችኛው ዓለም እና ሰፊ የከርሰ ምድር ግዛት ሲሆን ክፉዎች የሚቀጡበት ጥልቅ ገደል አለ፣ ያውም ከምድር በታች ነው የሚል እምነት አላቸው ማለት ነው። ስለዚህ በዚህ አቅጣጫ በተለይ ግሪኮች፣ ሮማውያን ይጠቀሳሉ። ቅድምም የጠቀስኳቸው ባቢሎናውያንም ይህን ነገር ይደግፉታል። ስለዚህ ምድር ብቻ ምድርኛ እየተረጋገጥንባት የምንሄድባት ምድር ከበታቿ የሙታን ዓለምን ሲኦልን የያዘች ናት እንጂ ዝም ብላ ባዶ ዓለም አይደለችም። ሃልወርስ ያው ባዶ ሲባል ዝም ብሎ ባዶ ማለት አይደለም። በውስጡ ብዙ አይነት ክፍልፍል ያለው ነገርም ነው። ስለዚህ በባቢሎናውያን፣ በሮማዎች፣ በግሪኮች እነዚህ ሁሉ ነገሮችን እንደው ማየት እንችላለን ማለት ነው እና የጥንት ትውፊቶች ናቸው እንጂ አሁን አዲስ የመጣ ሀሳብ አይደለም። አዳዲስ ነገሮች፣ አዲስ ነገር አለ። ነገር ግን ይሄ በጣም ጥንታዊና የብዙ ሺህ ዘመንን ትውፊት የያዘ ነው። እንግዲህ መሬት ውስጥ ያሉ ነገሮች በእስራኤላውያን ትውፊት ሰባቱ ሰማያት ይታወቃሉ። ሰባት ሰማያት በእኛም የምንታወቀው ሰባት ሰማያት፣ እነሱ ደግሞ ሰባት ሰማያት ብቻ ሳይሆን ሰባት ምድሮች አሉ ነው የታልሙድ ትምህርታቸው እና ማንሳት ተገቢ ነው። በጣም ብዙ ሺህ ዘመን ያስቆጠረ ትምህርት ስለሆነ ማለት ነው እና አዳም ሰባቱንም ምድሮች ረግጧቸዋል ነው የነሱ ትውፊት። ትንሽ ለየት ያለ ነገር ነው እና ከገነት ሲባረር ሰባቱንም ሄዶ ሰባተኛው አሁን ያለንበት ምድር ላይ አረፈ የሚል ነው የእነሱ ትውፊት የሚድራሻቸው። የመጀመሪያው ኤሬዝ የሚሉት ነው። ኤሬዝ
እንግዲህ በጣም ጨለማና ብርሃን የሌለው ባዶ ቦታ ነው። በጣም አስፈሪ ምድረ ፋይድ ይባላል። የፍዳ መቀበያ በጣም አስጨናቂ ነበረ እና በጣም ኤሬዝ ላይ ሲመጣ አዳም በጣም መደንገጡን መፍራቱን በስፋት ይጽፋሉ። እዛ ትውፊት ውስጥ በዝርዝር አልገባም፣ ግን ዋና ሐሳቡን ካነሳው ይበቃል። ምክንያቱም ራሱን ችሎ መነገር የሚችል ስለሆነ ነው። ስለዚህ ከኤሬዝ ደግሞ እንደገና ተሸጋግሮ አዳማ የሚባል የምድር አካል ላይ መጣ ይላል። ደም ማለት ቀይ ማለት ነው። ኤዶም ይባል የለ ለምሳሌ ኤዶም ገነት፣ አዳማህ ማለት ራሱ አዳም ቀይ እንደማለት ነው በእነሱ። ስለዚህ ወደ ቀይ ምድር መጣ ነው የሚሉት። ቀይ ምድር ላይ ሲመጣ ቃኤልን አቤልን ሴትን የወለደው እዛ ምድር ላይ ነው የሚሉት። ከኤሬዝ ወደ አዳማ ተሸጋግሮ ነው አዳማ ተሸጋግሮ። ቀጥሎ እንግዲህ አርካ የሚባል ደግሞ ሶስተኛ የምድር ክፍል አለ ነው የሚለው የነሱ ትውፊት ነው። አርካ በጣም የጨለመ ምድር ነው። በጣም አስፈሪ ምድር ነው። በተለይ የቃኤል ትውልዶች ወደዛ ሄደው እንደነበረ ይጽፋሉ። በጣም ሰፊ ነው ትውፊቱ ብታየው እዛ ላይ የሚተነተነው እና እዛ ውስጥ ምንድነው የሚሉት የረዣዥምና አጫጭር ፍጡራ እንዳሉ ነው የሚጠቅሱት። በተለይ ቃኤል ትውልዶች እዛ እንደነበሩ ይጽፋሉ። አራተኛው ገ የሚባል ዓለም ገ ነው የሚሉት ዓለም ነው። እሱ ደግሞ የእሳትና የውሃ ግዛት የሆነ ምድር የምድር አካል ነው ብለው የሚያነሱት። ያ ደግሞ ያሉበት የሚሉት የባቢል ህንፃ ትውልዶች ብለው ነው የሚያነሱት። በጣም ጥበበኞች ናቸው፣ በሳይንስ እውቀት ከፍተኛ ናቸው የሚሉትን ነው። እኔ አይደለሁም የእነሱን ትውፊት ነው ማቀርበው፣ ምክንያቱም የኔ እንዳይመስል እዚህ ላይ ጥናቱን ነው ማቀርበው። በሳይንስ እውቀት ከፍተኛ የሆኑ ያው ፍጡራን ሲሆኑ በተለይ በጣም ባለጸጎችም ናቸው ነው የሚሉት፣ ሀብታሞች ናቸውና በዚህ ምድር ላይ የሚኖር ሰው ወደ እነሱ ሲሄድ ያላቸውን ውድ ነገር ይሰጡታል ነው የሚሉት። ውድ ነገር መስጠት ብቻ ሳይሆን እንደገና ግን አይምሮውን እንዲዘነጋ ወደ ነሺሃ ወደሚባለው ምድር ያስተላልፉታል የሚል የራሳቸው ትውፊት አላቸው እና ብዙ እውቀት ይሰጣሉ። ነገር ግን ሰውየው ሲወጣ አይምሮውን ዝንጉ እንዲሆን እና በጣም ብዙ ትሬዠርስ አስቀምጠው ያሉ ትውልዶች ናቸው ነው የሚሉት። ይሄ እንግዲህ የእስራኤል የታልሙድ ትውፊት ነው። ብዙ ጊዜ ይረሳሉ። የሚረሱ ካል ፍጡራን ነው የሚሉት። ካል ፍጥረት የሚባል ሀሳብ በእኛም አለ በኢትዮጵያ ብራና መጻሕፍት። እሱን አነሳዋለሁ ለብቻው የሀገራችንን ትውፊት። በእነሱ ግን እዚህ ላይ አለ። ቀጥሎ ዚያህ የሚባል ስድስተኛው መሬት ክፍል ነው የነሱ ሀሳብ ነው እና እዚህ ላይ ግን ደረቅና ባዶ መሬት ነው የሚሉት። አዳምም እዚህ ድረስ መጥቷል ነው የሚሉት። እዛ ውስጥ ያሉ ካል ፍጥረት በጣም ውቦች ናቸው፣ ነገር ግን ውሃ ያጥራቸዋል ነው የሚሉት። ውሃ ያጥራቸዋልና ወደዚህ ምድር አንዳንዴ ውሃ ፈልገው ይመጣሉ፣ ግን ወደ ዓለማቸው ይመለሳሉ ነው የሚሉት። ሰባተኛው ቴቤል ነው የሚሉት በእነሱ ይሄ የምንኖርበት ዓለም። በዛ በሚድራሹ ትውፊት ግን ከኤሬዝ ጀምሮ እስከ ቴቤል ድረስ አዳም ተመላልሶ መጨረሻ ላይ ቴቤል ላይ ኤሎሂም እግዚአብሔር አኖረውና እዛ ቆየና ምድረ ፋይድ የሚባለው የፍዳ መቀበያ ምድሮችን አልፎ ነው ሰባተኛው ላይ የተቀመጠው የሚል እንግዲህ ትውፊተ እስራኤል አለ። ይሄን ራሱ በመጽሐፋቸውም ላይ በስፋት በሚድራሾቻቸው በታልሙዶቻቸው በባቢሎናውያን ታልሙድ ሁሉ ጭምር ይሄ ተጠቀሰ ነው። ይህን ይመስላል። ሌላው መጽሐፍ ቅዱስ ላይስ በምድር ውስጥ ምን እንዳለ ነው የተጻፈው? ምን አለ ተብሎ ነው የተነገረው? እንግዲህ ለዚህ ሁሉ ሚዛን ሊሆነን ይችላል መጽሐፍ ቅዱስ ብዬ አስባለሁ። ምክንያቱም አሁን እየሰማን ያለነው ነገር በጣም ትንሽ ከበድ ያለና ከፍ ያለ በመሆኑ መጽሐፍ ቅዱስ ስለዚህ ምን ይላል የሚለውን ነገር በተወሰነ መልኩ መዳሰስ ግድ ነው ብዬ አስባለሁ። በዚህ ላይ በኦሪት ዘጸአት ምዕራፍ 20 ቁጥር 4 ላይ ለሙሴ ከተሰጡት 10 ትእዛዛት የመጀመሪያው ምንድን ነው? በላይ በሰማይ ካለው ይላል። ስለዚህ ሰማይ አለ፣ በታችም በምድር ካለው ይላል። በምድር ላይ አለ፣ ከምድርም በታች ይላል። ከዛ በኋላ በውሃ ካለው ነገር የማናቸውንም ምሳሌ የተቀረጸውን ምስል ላንተ አታድርግ ይላል። ስለዚህ እዚህ ላይ በሰማይ ካለ አለ፣ በምድር በታችም በምድር አለ፣ ከምድርም በታች ይላል እና በውሃም ጭምርና የተቀረጸውን ምስል ላንተ አታድርግ ይላል። ስለዚህ እንዳናመልካቸው የታዘዙ ነገሮች አሉ ማለት ነው፣ በሰማይም በምድርም ከምድርም በታች። ይሄ አንዱ ትልቁ ትእዛዝ ነውና ለምን ለሙሴ ከምድርም በታች ብሎ አዘዘው ነው። ይሄ አንድ ጉዳይ ነው። ሌላው ሲኦል የሚለው ሐሳብ በመጽሐፍ ቅዱስ ላይ ተደጋግሞ ተጠቅሷል።
ሲኦል ሲባል ከመሬት በታች ነው እንደ ቅዱሱ መጽሐፍ። ለምሳሌ ዳዊት በመዝሙር 85 86 13ኛው ላይ ነፍሴንም ከታችኛይቱ ሲኦል አድነሃታልና ይላል። ከታችኛይቱ ነው የሚለው ሲኦል አድነሃታልና ካለ እንደ ቅዱሱ መጽሐፍ ሲኦል የሚባለው ዓለም ከምድር በታች እንዳለ ያስረዳል ማለት ነው። ሶስተኛው ጥፋቷ በመጣ ጊዜ ምድር ላይ ዘፍጥረት 7:11 ላይ በኋላ ልናነሳው እንችላለን። በዚያው ቀን የታላቁ ቀላይ ምንጮች ሁሉ ተነደሉ ይላል። ስለዚህ ከምድር በታች ያለ ውሃ ወጥቷል ማለት ነው። አሁን እኛ ውቅያኖስ ነው የምንለውና ከምድር በታች ያለ ከውቅያኖስ በታች ያለ ውሃ አለ ማለት ነው ሌላ። ስለዚህ እነሱ ሁሉ ወጥተዋል ነው የሚለው። ከላይም ወርዷል ከታችም ወጥቷል። ስለዚህ ታች ላይ እኛ ከምናስበው በላይ ነገር እንዳለ ቅዱሱ መጽሐፍ ያስረዳል። ሌላው በጣም ትልቁና ወሳኙ ነገር በተለይ ኢትዮጵያ መተርጉማን በዚህ ጉዳይ ያሉትና የጻፉት በኋላ ኢትዮጵያን ሐሳብ ብቻ ባነሳው ቅዱስ ጳውሎስ በፊልጵስዩስ 2:10 ላይ በሰማይ ይላል በምድር ከምድርም በታች ያሉት ሁሉ በኢየሱስ ክርስቶስ ስም ይንበረከኩ ዘንድ ይላል። በሰማይ አለ ኤንጅልስ መላእክት ናቸው። በምድር አለ እኛ ነን። ከምድርም በታች ያሉት ይንበረከኩ ዘንድ ይላል። ስለዚህ በሰማይ ስልጣኔ እንዳለ እነሱ ሁሉ ያምልኩት እኮ ነው። ይንበርከኩ ለሱ ነው እኮ ይሰግዳሉ ነው። በላይ ከምድር በታች ማለት ነው። እለታይተ ምድር ይላል ብዙ ከምድር በታች። ይሄን ሲተረጉሙ ሊቃውንቱ ያስቀመጡትን በኋላ አመጣለሁ። ሌላው እንደዚሁ ራእይ 5:13 ላይ በሰማይና በምድር ከምድርም በታች በባህር ላይ ያለ ፍጥረት ሁሉ በእነርሱ ውስጥ ያለ ሁሉ ይላል ቅዱሱ መጽሐፍ እንዲያደርጎ ነው ያስቀመጠው። ስለዚህ ሰማይና ምድር ብቻ አይደለም ነው፣ ከምድርም በታች ይንበረከክ አካል አለ እኮ ማለት እኮ ነው። በባህር ውስጥ ያለ ፍጥረትም ይላል እኮ እና የሚንበረከክ የሚገዛ የሚያመሰግን ነው። ስለዚህ በላይ በሰማይ አሁን ባለንበት ምድር ወለታይተ ምድር ማለት ከምድርም በታች ብሎ ያስቀምጣል እንግዲህ መጽሐፍ ቅዱስ። ስለዚህ ምንድን ነው እያለ ያለው? አታምልካቸውም ይላል ከምድር በታች። በጣም 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 ወሳኝ ጉዳይ ነው መጽሐፉ ያነሳው። ይህን ሁሉ ማየት ያስፈልጋል ነው ቅዱሱን መጽሐፍ ስናነበው ስነ ፍጥረትን ስንመረምር